በመካከለኛው ምስራቅ ተጠናክሮ በቀጠለው ደም አፋሳሹ ጦርነት ሂዝቦላ ወደ እስራኤል ዛሬ ሌሊቱን ብቻ ከ100 በላይ ሚሳኤሎችን አከታትሎ የተኮሰ ሲሆን ስራ በዝቶበት ያደረው የእስራኤል መከላከያ ኃይልም የተተኮሱት ሚሳኤሎች የከፋ ጉዳት ከማድረሳቸው በፊት አክሽፍ ያለው ሲል የገለጸ ሲሆን የተወሰኑ ሚሳኤሎች የተለያዩ ግዛቶች ላይ ያርፈዋል። ይህን ጥቃት ተከትሎ እስራኤል ሌሊቱን መጠነ ሰፊ ዘመቻ ሊባኖስ ላይ በአየር ድብደባ የከፈተ ሲሆን በተለይ በደቡባዊ ቤይሩት ከፍተኛ ውድመት አድርሳለች። እስራኤል ጦርነቱ ከተከፈተ ወዲህ ቤይሩት እንዲህ አይነት የከፋና አውዳሚ ጥቃት ስታስተናግድ የመጀመሪያዋ ነው። Copy Fox 2 engage here. Bandit A being climbing G Angels 30. Heli band still up. Re-engaging Fox 3. አሁንም የዘገባ እስከተሰራበት ጊዜ ድረስ በአየር ላይ የቦምብ ድብደባው እንደቀጠለ ይገኛል። ጥቃቱ የበለጠ በማፋፋም በድንበር አካባቢ ከፍተኛ ቁጥር ያለው የእስራኤል ጦር የተሰማራ ሲሆን ይህ ወታደራዊ እርምጃ በስፍራው ሰብአዊ ቀውስ አደገኛ ደረጃ ላይ አድርሶታል። የሊባኖስ ባለስልጣናትም ዛሬ ባወጡት ይፋዊ መረጃ መሰረት እስራኤል በፈጸመችው ጥቃቶች 91 ህፃናትን ጨምሮ 634 ንጹሃን ዜጎች ህይወት ያለፈና ከ800 ሺህ በላይ ዜጎች ከቀያቸው ተፈናቅለዋል። በተጨማሪም አሁን ከኤፍቢአይ በተሰማ አስደንጋጭ መረጃ የአሜሪካ ግዛት ካሊፎርኒያ ምንነታቸው እስካሁን ባልተረጋገጡ ከባህር አካባቢ በሚወነጨፉ መሳሪያዎች የኢራን ሰለባ ልትሆን እንደምትችል ኤፍቢአይ አሁን አስጠንቅቋል። በመሆኑም ማህበረሰቡ በጋራ ከመሰባሰብ እንዲቆጠብና የጸጥታ ኃይሎችም አስፈላጊውን ጥንቃቄ እንዲያደርጉ በአስቸኳይ አሳስቧል። መረጃውን ከአልጀዚራ፣ አክሲዮስ፣ አናዶሉ፣ ኢንሳይደር፣ ዴይሊ ሜል እና ሜትሮ አገኘን። ጌታውን አበበ ነበርኩ። ሰላም።